ፊልሙ የሚጀምረው አንዲት ልጅ ስልኳን እያየች ሲሆን ስክሪኗንም ስትከፍተው አንድ በጣም የምታምር ልጅ ትታያለች። እድሜ ፎቶ ለማቀናበር ችሎታዋና የተነሳችውን ፎቶ አስተካክላ ስትለቀው በአንድ ጊዜ ብዙ ተከታዮችን ታገኝና የውበት ተጽዕኖ ፈጣሪ መሆን ትችላለች። ሁሌም ቤቷ እንደገባችም ወዲያው መጋረጃዋን ትዘጋና መኳኳል ትጀምራለች። አይኗን ትኳላለች፣ አርቲፊሻል ብሌን ታደርግና ከንፈሯንም በሚያማልል መልኩ ከተቀባባች በኋላ ዊግም ታደርግና ራስ መተማመን በተሞላበት መልኩ ፎቶ ትነሳለች። በመቀጠልም አይኗን ተለቅ አፍንጫዋን ጠበብ አድርጋ የፊቷን ቅርጽ ከቀየረችው በኋላ ፎቶውን እንደለቀቀችው ብዙ አድናቆትን ያተርፍላታል። አድናቂዎቿም በ400,000 ዓመት አንድ የምትገኝ ወርቅ ሲሉ ያከብሯት ስለነበር ይህም ልቧን በሐሴት ይሞላዋል። ይህ ብቻ ሳይሆን ኤጄን ብዙ ድርጅቶች እንደ አስተዋዋቂ እንድትሆንላቸው ይጠይቋታል። በእውነታው ዓለም ግን ኤጄን ብዙ የማታምርና ምንም በራሷ ማትተማመን ልጅ ስለነበረች ክፍል ውስጥ ተማሪዎች ሁልጊዜ እየደበደቧት እያመናጨቋትና እየጣሏት ጊዜ ማሳለፊያቸው አድርገዋት ነበር። በአንድ ቀን ከአንድ ድርጅት የተላከላትን የእጅ ጌጥ ኤጄን ትምህርት ቤት ይዛው ሄዳ የክፍሉ ቆንጆ ነኝ ብላ የምታስበው ሴት ከእጇ ላይ ያለምንም ይሉኝታ ትቀማትና የራሷ እንደሆነ ሁሉ ፎቶ መነሳት በመጀመሯ ኤጄን በጣም ይከፋታል። ልክ እንደ ኤጄን ሁሉ ብዙም ተማሪዎች የማይቀርቡት ቆንጅዬ ልጅ ከኤጄን ጋር ሲገናኙ ሁሌም በክብር የሚያዋራት እሱ ብቻ የነበረ ሲሆን ሁለቱም የትምህርት ቤቱ ብቸኛ ሰዎች ስለነበሩ እናም ደግሞ ትንሽ ስለተግባቡ ምግብ ይጋብዛታል። ከሄዱም በኋላ እንደ ተጽዕኖ ፈጣሪነቷ ኤጄን ስልኳን አውጥታ ያለማቋረጥ ፎቶ ስታነሳ ሚዲያ ላይ ጓደኛዋ መሆን ፈልጎ ሲጠይቃት እሷ ግን በኋላ ሚስጥሯ እንዳይታወቅባት ስትል ፎቶ ማንሳት ስለምትወድ እንደሆነ ያነሳችው ተዋሸዋለች። ከተለያዩ በኋላም ኤጄን ጸጉሯን በዊግ ሸፍና ፎቶ ለመነሳት ትወጣለች። ይህን ያደረገችበትም ምክንያት ሁልጊዜ ፎቶ ስትለቅ ከቤት ስለነበር እውነተኛ ሰው አይደለሽም የሚል አስተያየት ስለበዛባት የተከታዮቿን ቀልብ ለመግዛት ሲሆን በአንድ ሰው ለመታየት የተቻላትን አድርጋ ፎቶ ከለቀቀች በኋላ አድናቂዎቿ ስለወደዱላት ደስ ብሏት ትተኛለች። አንድ ሰው ፊቷን እንዳያያትና ማንነቷን እንዳወቀ መልእክት ሲልክላት የቀልድ ስለመሰላት በቸልተኝነት ካሳለፈችው በኋላ ለመነሳት ስትስተካከል ቪዲዮ ሲልክላት ኤጄን ማመናቀቷት አልጋዋ ላይ ቁጭ ብላ ይነጋላትና በነጋታውም ክፍል ውስጥ የላኪው ማንነት ስላሳሰባት ፍዝዝ ብላ ማን ይሆን ምንስ ነው ከኔ የሚፈልገው ብላ በማሰብ ተውጣ ሳለ ቆንጂየዋ ልጅ ትመጣና ነገር ስትፈልጋት የኤጄን ሐሳብ ግን ሌላ ቦታ ስለነበር ምንም መልስ ሳትሰጣት ብትቆይም የልጅቷ ነገር ፍለጋ አላቆመም ስላለ ኤጄን በንዴት ተነስታ መልሳ ትጮህባታለች። እንደዚህ ስታረግ የመጀመሪያዋ ስለነበር ኤጄን ራሷም እንደዚህ በማድረጓ በጣም ትገረማለች። ቆንጂየዋ ልጅ ግን ከመናገርም አልፋ ልትመታት ስትል ደውል ይደወልና ታቆማለች። የስፖርት ስልጠና ወጥተው ኤጄን ግን አሁንም በሐሳብ ተውጣ ነበርና ልጅቷ ከኋላዋ ሆና ነገር መፈለጓን ባታቆምም ኤጄን ግን ያሳሰባት ነገር ቢኖር የሰውየው ማንነት ብቻ ነበር። ሰውየውን ለምን እንደዚህ እንደተረበሸች ምልክት ሲልክላት ደንግጣ ዙሪያዋን መመልከት ትጀምርና በድጋሚ የቱ ጋር እንደቆመች ሳይቀር አሁንም እንደሚያውቅ ሲነግራት ሁሉንም ነገር ማመናቅቷት ራሷን ስታ ትወድቃለች። ቅድም ምግብ የጋበዛት ልጅ ሆዌን እየሮጠ መጥቶ ወደ ሆስፒታል በቶሎ ያደርሳታል። ኤጄን እንደነቃችም መልእክት የላከላትን ሰው ማንነት ለማጣራት ብትሞክርም ፎቶውንም ሆነ ምንም አይነት መረጃ ማግኘት ሳትችል ትቀራለች። ከተሻላት በኋላ ንጹህ አየር ልትቀበል ጣራ ላይ ስትወጣ ሆዌንን ታገኘውና እሱም ለእሷ ሲል ምግብ ይዞ እንደጠበቃት ስለነበረ በደግነቱ ስለተነካች ምናልባት ስለምትልከው ፎቶ ካወቀባት ሊከፋው ይችላል ብላ በማሰብ ተነስታ ትሄዳለች። ኤጄን የሚከታተላትን ሰው በጣም ስለፈራችው ምንም አይነት ፎቶ ባለመነሳቷ ተከታዮቹ የት ገብታ ነው የሚል ወሬ እያደሩ ግማሹ ኤጄን ወንድ ሆና እንደ ሴት እያስመሰለች ስለነበር ነው፣ ግማሹ ደግሞ ፖሊስ ይዟት ነው እያሉ ሲቀባበሏት ብትጨነቅም አሁን ላይ ግን ተነስታ በዚህ ምክንያት ነው የጠፋሁት አትል ነገር ወይ ደግሞ ፎቶ ተነስታ ብትለቅ የሚከታተላትን ሰው መቆስቆስ ይሆናል ብላ ፈርታ ትተወዋለች። ነገር ግን ማስታወቂያ የምትሰራላት አንዱ ድርጅት በቶሎ በስምምነታቸው መሰረት እንድታስተዋውቅ አለበለዚያ በውል ማፍረስ እንደሚከሷት ሲያስፈራሯት ምንም አማራጭ ስላልነበራት ከዚህ በፊት የተነሳችውን ፎቶ ትለቃለች። በዚህም ተከታዮቿ ቢደሰቱም እሷ ግን ወደ ውሳኔዋ ምናልባት የሚከታተላትን ሰው መቀስቀስ ነው ብላ በመጨነቋ ሀሳቧ ሁሌ ስልኳ ላይ ነበረ።
በዚህም መናቅ የተሰማት ልጅ ትነሳና ስልኳን ትቀማታለች። ኤጄንም ሚስጥሯ በጣም ስለሚያሳስባት ብድግ ብላ ታይቶ የማያቅ ጸባዩን የልጅቷን እጅ ነክሳ ስልኳን በመቀበል ታሳያለች። ወዲያውም የሚከታተላት ሰውዬ በለቀቀችው ፎቶ ደስተኛ እንዳልሆነ መልእክት ሲልክላት ኤጄን ደፈር ብላ ማን እንደሆነና ምን እንደሚፈልግ ስትጠይቀው ከትምህርት በኋላ እንዲገናኙ ይቀጥራታል። እሷም ቁጭ ብላ ሁሉም ሰው እሱን ስለመሰላት እና ውስጧ ስለተረበሸ በቶሎ ክፍሉን ለቃ ትወጣለች። ላውንጅ ጋር ሄዳ ሳለም አንድ ሰው ሲመጣ ድብቁ ሰው እየጠበቀችው ስለነበረ ሆወን ሲገባ እዚህ ምን እየሰራ እንደሆነ ትጠይቀዋለች። እሱም ሌላ ቦታ ፈልጎ ስላጣት ምናልባትም እዚህ ትሆናለች ብሎ ሊፈልጋት እንደመጣ ሲነግራት ብትረጋጋም በኋላ ደግሞ ድብቁ ሰው መጥቶ ሚስጥሬን ቢያጋልጥብኝስ ብላ ስለፈራች በቶሎ እንዲወጣና እንዲሄድ ታደርገዋለች። ነገር ግን ከቆይታ በኋላ በመስኮት ስትመለከት ሆወን አሁንም በረንዳ ላይ ስለነበር እውነትም ድብቁ ሰው እሱ ይሁን ብላ ስላሰበች አውቃ መልእክት ለድብቁ ሰውዬ ትልክለታለች። ሆወንም ስልኩን ሲያይ ስላየችው ድጋሚም ሌላ መልእክት ስትልክ ስልኩን እያየ ሲስቅ ትመለከትና ሆወን ድብቁ ሰው ነው ብላ ማመን ከብዷት ቁጭ ብላ ትቀራለች። ሆወንን እያየች ከዚህ በፊት ጣራ ላይ ቁጭ ብላ አንድ ጊዜ ሲያልፍ በድንገት ስልኳ ያመለጣትን ጊዜ ታስታውሳለች። የዛን ቀን ስልኳ ሲወድቅ ምንም አላየሁም ቢላት ኤጄን ግን በዛ አጋጣሚ ነው ስለ ሚስጥሬ ያወቀው ብላ ደምድማ ቁጭ ብላ ቀርታ ሳለ ጥበቃ መጥቶ ያስወጣታል። ሆወን የድመት ምግብ ይዞ ስታየውም የድብቁ ሰውዬ ፎቶም ድመት ስለነበር የበለጠ እሱ እንደሆነ ማመን ትጀምራለች። ሆወን ግን ምንም መጥፎ ባህሪ አያሳያትም ነበር። እቤት ገብታም እንዴት ለሷ እንደዚህ ጥሩ የነበረ ሰው እንደዚህ ጉድ ሊሰራት እንደሚችል እያሰበች በጣም እያለቀሰች የሆወንን ፎቶዎች እያየች በተረበሸ ስሜት ውስጥ ሆና አድናቆት ከላከችለት በኋላ ራሷን እንዳጋለጠች ተሰምቷት ትደነግጣለች። በነጋታውም ሆወንን ስለ ፎቶ ስትጠይቀው ቢገረምም ታዋቂና የሚያደንቃት ቆንጅዬ ልጅ ፎቶውን እንደወደደችው እየተናገረ ሲኩራራ ኤጄን ስለገረማት አሁንም ለማረጋገጥ ብላ ቀስ ትልና ለድብቁ ሰው መልእክት ትልክለታለች። በመቀጠልም ስልክህን አሳየኝ እስኪ ስትለው እንደ አጋጣሚ ሆኖ አልያዝኩትም ይላታል። በኋላ ላይ ድብቁ ሰውዬ ኤጄን በቀጣይ ቀን ትምህርት ቤት ስትመጣ ድምቅ ያለ ሊፕስቲክ ተቀብታ ካልመጣች ፎቶዎቿን እንደሚለቅባት ያስፈራራታል። እሷም ምንም አማራጭ ስላልነበራት እንደታዘዘችው አድርጋ ሄዳ ተማሪዎች እንዳያዩት ለመሸፋፈን ብትሞክርም የክፍሏ ልጅ ግን አስቸግራ ቀና ስታረጋት ሊፕስቲኩን በማየቷ እየወዘወዘቻትና እየሳቀችባት ፎቶ እንዲነሱ ካደረገች በኋላ ኤጄን ይህንን ሁሉ መቋቋም አቅቷት ሽንት ቤት ሄዳ የተቀባችውን ታጠፈዋለች። በመቀጠልም ወደ ጣራ ሄዳ ይህንን ሁሉ ስቃይ ለአንዴና ለመጨረሻ ጊዜ ልገላገል ስትል ዘላ ራሷን ለማጥፋት ታስብና ግን በጣም ስለፈራች ትተወዋለች። ወደ ቤት እየተመለሰችም ድብቁ ሰው አዲስ ፎቶ መልቀቁን አይታ ፎቶውን ስትመለከት የራሷ ባስ ስትጠብቅ ያለው ፎቶ ሆኖ ታየዋለች። በዚህም ምክንያት ማን እንደሆነ ለማወቅ ቆርጣ ተነስታ ከሚልክላት መልእክቶች በመነሳት ያለበትን ቦታ ከደረሰችበት በኋላ በሩን ሲከፍተው የክፍሏ ልጅ ሆኖ ማየቷን ማመን ያቀታታል። ልጁም ፎቶዎቹ ላይ ከሚያየው ነገር ጋር እያመሳሰለ እንደሆነ ያወቃት ሲነግራት እሷም ሀብታሙ ልጅ ከእሷ ምን እንደሚፈልግ ትጠይቀዋለች። ነገር ግን እሱ እንዴት ራሷን እንደዛ እንደራቀች ለማወቅ ያደረገው እንደሆነና ሌላም የሚገርማትን ነገር ይነግራታል። የክፍሏ ልጅና ኤጄን በአካል ባይዋደዱም ተጽዕኖ ፈጣሪዋን ኤጄን ግን በጣም ታደንቃት ስለነበር ቆንጅየዋ ልጅ በስልክ ሁልጊዜ እንደምታዋራት እንደሚያውቅ ሲነግራት ኤጄን በጣም መጨነቋን ሲያቅ ደስተኛ የሆነ ይመስላል። በነጋታውም ኤጄን ሀብታሙን ልጅ ታገኘውና ፎቶ ከመነሳቷ በፊት ድብቅ ካሜራ ካለ ትመረምራለች። በመቀጠልም ሀብታሙን ልጅ ማስፈራሪያ ይሆነኛል ብላ በማሰብ ፎቶ ካነሳችው በኋላ ትኳኳልና አምራ ፎቶ እንዴት እንደምትነሳ እንዴት እንደምታቀናብረው ሳይቀር ልጁ በፈለገው መሰረት ታሳየውና እሱም በጣም ይገረማል። እቤት ከሄዱም በኋላ አሁን እኩል ነን በማለት ያነሳችውን ፎቶ ትልክለታለች። ኤጄን አረፍ ከማለቷ በፊት ሆወን መልእክት ሲልክላት በአካል የምታውቀው አይነት ሳይሆን ፈጽሞ ደፋር ሲሆንባት ተገርማ እሷም እንደራሷ ሳይሆን እንደ ታዋቂ ሴት ሆና መልእክቱን ትመልስለትና ሚያዋራት ሁሉ ደስ እያላት ስለነበር እሷም ማሽኮርመም ትጀምራለች። ፎቶዋንም ከላከችለት በኋላ የሱንም ፎቶ ትጠይቀውና እሱም ቪዲዮ ሲልክላት የብልግና ቪዲዮ ስለመሰላት በራሷ ማንነት መቀያየር አፍራ ፎቶውንም ቪዲዮንም ሳታየው ስቅስቅ ብላ ታለቅሳለች። በነጋታውም በስራዋ ስላፈረች ምንም እንኳን ከሆወን ጋር ቢገጣጠሙም አውቃ ዝም እያለች ማሳለፍ ትጀምራለች።
ይህም ስለታደጋገመበት ምሽት ላይ ጠብቆ ያገኛትና ለምን እንደቀዘቀዘችበት አጥብቆ ሲጠይቃት ምንም አልመልስ ስትለው እንደምንም ብሎ ለብቻቸው መናፈሻ ውስጥ እንዲገኙ ካሳመናት በኋላ ኤጄን ሄዳ ሆን እንደ መጽናኛ የሚጠቀምባት ስለመሰላት ስሜቷን መቆጣጠር ያቅታትና ልትሄድ ስትል ሆን በጣም የሚወዳት ጓደኛው እንደሆነችና ሌላ የኔ የሚለው ሰው እንደሌለው ደሞም ወደ ሌላ ትምህርት ቤት ሊዘዋወር እንደሆነ ሲነግራት ይባሱኑ ስሜታዊ ሆና ነገር ግን ምንም ሳትለው ትመለሳለች። በነጋታውም ሊሄድ ሽኝት ላይ የነበር ኤጄን ቢከፋትም ምንም ሳትለው ትቀርና በኋላም ላይ ጣራው ላይ ስትወጣ ምሳ ሲበሉ ያሳለፉትን ጊዜ እያስታወሰች የልደቷን ስጦታ አስቀምጦላት ታገኛለች። ምሽት ላይም ሆወን አብሯት ያለ እንደሆነ አድርጋ እያሰበች እያለቀሰች ስሜቷን ስትናገር መንገድ ላይ ቁጭ ብሎ የነበረው ሀብታሙ ልጅ ይሰማትና እንደዚህ ስሜታዊ በመሆኗ ይገረማል። ኤጄን ተነስታ ከሄደች በኋላም የያዘችውን ወተት ረስታው ያገኝና አንስቶ ወደ ቀጠሮ ይሄዳል። ኤጄንን ነገር ከምትፈልጋት ልጅ ጋር ይገናኙና እሷም ለምን ቆየ ስትል ትጠይቀዋለች። ብዙም ትኩረት ስለማይሰጣትም በጣም ተቆጣጣሪና ተናዳጅ ነበረች። በኋላም የያዘው ወተት ለሷ የመጣላት ስለመሰላት ከእጁ ላይ ብትወስደውም እሱ ግን መልሶ ይቀማትና ወደ ባስ መያዣዋ ጋር አድርሷት ጥሏት ወደ ቤቱ ይመለሳል። እሷም ምሽት ላይ ፎቶዎቹን ስታይ ከዚህ በፊት ማታውቀውን ፎቶ ማድረጉን ታስተውላለች። ይህም ጥርጣሬ ጭሮባት እንዳለ በነጋታው ምንም እንኳን ጸጉሯን አስተካክላ ዘንጣ ቢሆንም የሄደችው ብዙም ትኩረት ስላልሰጣት በመገረም መከታተል ትጀምራለች። ሀብታሙም ልጅ ጣራው ላይ ኤጄንን ፈልጎ ይሄድና ቁጭ ብሎ እሷን ከተንከባከባት በኋላ እየተሯሯጡ ሲጫወቱ ጓደኛው በድብቅ ቆማ አይታ ክፍል ከገቡም በኋላ ኤጄን ስልኳ ላይ አፍጥጣ ስታያት ከፍቅረኛዋ ጋር እያወራች ስለመሰላት ተናዳ ሳለ ኤጄን በድንገት ሜካፑን ታስጥላትና አንስታም ስትሰጣት መዋረድ ስለተሰማት ንዴቷን መቆጣጠር ያቅታትና ኤጄንን መደብደብ ትጀምራለች። ሀብታሙም ልጅ ሲመጣ ሚሆነውን ካየ በኋላ ምንም እንኳን ምንም ባያገላግላቸውም አስተማሪ እየመጣ ነው ሲል ግን ይበታትናቸዋል። ኤጄንም ሽንት ቤት ሄዳ በውርደትና ሀፍሬት ስሜት ተንሰቅስቃ ታለቅሳለች። በሌላ ጊዜም ኤጄን ከክፉዋ ልጅ ጋር ኢንተርኔት ላይ ጓደኝነቷን ልታቆም በማቅማማት ላይ ሳለች አንዲት ኤጄ ራሷን በፎቶ አቀናብራ የምትለቃትን የመሰለች ልጅ በአዲስ ተማሪነት ትቀላቀላቸዋለች። ሁሉም የትምህርት ቤቱም ተማሪ በውበቷ እየተማረከ እናም ታዋቂዋ ልጅ እየመሰለችው ይከተሏት ነበር። ታዋቂዋ ልጅ እንዳልሆነች የምታውቀው ብቸኛ ሰው ኤጄን ስለነበረች በልጅቷ ኢንተርኔት ላይ እንዳየቻት ሴት ለመምሰል መሞከር ለምን እና ቀድሞውም ደግሞ የምታምር ሴት እንደዛ ለመሆን ለምን ልትፈልግ ትችላለች ብላ በማሰብ በውስጧ በጣም ትናደድባት ነበር። አዲሷ ልጅ ኤጄን ጋር ሄዳ ትተዋወቃትና ከዛም አልፎ እንደምታምር ስትነግራት ሁሉም ሰው በመገረም እያያት ኤጄን ከመደነቅ ይልቅ መሰደብ ተሰምቷት ዝም ትላለች። አዲሷ ልጅም ቀጠል አድርጋ ዝግጅት ላይ ትጋብዛትና ኤጄን ከሄደች በኋላም የነበሩት ሰዎች ክፍል ውስጥ ልክ እንደሷ አስጠሊታ እየተባሉ የሚቀለድባቸው የነበረው ልጆች በመሆናቸው ኤጄ ምን እየተፈጠረ እንደሆነ ስትጠይቅ አዲሷ ልጅም የክፍላቸው ቆንጆ ተብላ የምትጠራው ሰው ሁሉንም ስታሰቃያቸው ስለኖረች ትምህርት እናስተምራት ስትል ማብራራት ትጀምራለች። በመጀመሪያ ኤጄ ደስ ቢላትም በኋላ ግን እንዴት እንደሷ ያለች ታዋቂ ሴት ስለ አስቀያሚ ልጆች ግድ ሰጠሽ በማለት ስትጠይቃት ምንም መልስ ስላልነበራት ኤጄ ጥላት ትወጣና እጇን ይዛትም እንድትቆይ ለማሳመን ስትሞክር በምንም ተአምር አልቆይም ብላ ጥላት ትሄዳለች። ቤቷም ገብታ አዲሷ ልጅ ገባሁበት ስላለችው ቡና ቤት ፎቶውን አቀናብራ ትለቃለች። በነጋታውም ተማሪዎቹ አንድም ሌላም ጥያቄ ሲጠይቋት ስለ ሚዲያ ማውራት እንደማትወድ ተናግራ ወሬውን ታሳልፈዋለች። ሃኖዋ የፍቅረኛዋን ፎቶዎች እያየች ከኋላው ያለውን ነገር አይታ የኤጄ ፎቶዎች ላይ የምታውቃቸው ነገሮች ስለነበሩ እንደ ቆርቆሮ ወተትና ሌሎችም ነገሮች በማየቷ በኤጄ እና በፍቅረኛዋ መካከል የሆነ ነገር አለ ብላ ከማሰቧን በላይ ታዋቂዋ ሴት ኤጄ እንደሆነች ስለጠረጠረች እናውራ የሚል መልእክት ትልክላትና ቪዲዮ ልደውልልሽም ስትላት መልኬ ሊታይብኝ ነው ብላ የፈራችው ኤጄ እየበላው ስለሆነ አይመቸኝም ብትላትም ሃኖዋ ግን ምግብሽንም ቢሆን ፎቶ አንስተሽ ላኪልኝ ትላታለች። ኤጄም የምትበላውን ዳቦ ከላከችላት በኋላ ደረጃውን ስትወርድ ከሃኖዋ ጋር ይጋጫሉ። ሃኖዋም የኤጄን ዳቦ ቀምታት እውነትም እሷ ናት ታዋቂዋ ሴት ብላ በደንብ ታስባለች። ሆኖም ግን ምንም ጠጠር ያለ ማስረጃ ስላልነበራት ፍቅረኛዋን ማፋጠጥ ትጀምራለች። እሱም ምንም እንደማያውቅ የሆነ ስለነበር ሰሞኑን ከኤጄ ጋር የያዘው የተደበቀ ግንኙነት ምክንያቱ ምን እንደሆነ ስትጠይቀው ሃኖዋ ኤጄን ሁልጊዜ ስለምትደበድባት አስተማሪዎች ከሷ እንዲጠብቃት አዘውት እንደሆነ ይዋሻታል።
ሃኖዋ ግን ጥርጣሬዋ ስላልጠፋላት እንዴት ፎቶ እየተቀናበረ እንደሚሰራ ማየት ትጀምርና ቀን በቀንም በጣም እያሳሰባት ስለነበር ፍቅረኛዋና ታዋቂዋ ሴት ፎቶ የተነሱበትን ቡና ቤት ሄዳ ባለቤቱን ፎቶ እያሳየች ስትጠይቀው ሁለቱንም እዚህ ቦታ እንዳያቸው ይነግራታል። ከዛም በኋላ ሃኖዋ ኤጄን በድብቅ ፎቶ እያነሳችና ፍቅረኛዋ ስልክ ላይ ደግሞ አቅጣጫ መናገሪያ በድብቅ ጭና የሚሄዱበትን ሁሉ መከታተል ትጀምራለች። ሀሳቧን ለማስቀየር ፍቅረኛዋ ኤጄን በቴክኖሎጂ ታግዛ ታዋቂዋን ሴት እንድትመስልና ለሃኖዋ እንድትደውል ካደረጋት በኋላ ሃኖዋን በስተመጨረሻ ስለተዋወቀቻት ደስ እያላት በመሃል ለኤጄ ስልክ ሲደወል መቆራረጥ ይጀምርና የኤጄ ፊት በትንሹ መታየት ሲጀምር ፍቅረኛዋ ቶሎ ብሎ ይዘጋዋል። ሆኖም ግን ሃኖዋ ጥርጣሬዋ ስለባሰባት ሰው እስከ ማጠያየቅ ድረስ ትደርሳለች። በዚህም ኤጄ እውነቱን ለመናገር አስባ ሃኖዋን ታገኛትና ታዋቂዋ ሴት እሷ እንደሆነች ስትነግራት ክህደትና ብስጭት ስለተሰማት ሃኖዋ በከባዱ ትጮህባታለች። ይሄ ሁሉ ሲፈጠር አንድ ማንነቱ የማይታወቅ ሰው ተደብቆ ይስቅ ነበር። በሌላ ቀን ሃኖዋ ፍቅረኛዋን እየዋሻት ስለነበር በጣም እንዳዘነችበትና ክህደት እንደተሰማት በተጨማሪም ደግሞ ሁልጊዜ ለፍቅራቸው እሷ እንጂ እሱ ምንም ግድ ሰጥቶት ስለማያውቅ ግንኙነታቸው አድካሚ እንደሆነባት እያወራች እንባ በእንባ ሆነው ተለይታው ትሄዳለች። ይህ ከሆነ በኋላ ሃኖዋ ሀብታሙ ልጅና ኤጄ ምንም አይነት ንግግር በመሃላቸው አልነበረም። አዲሷ ልጅም ታዋቂዋ ሴትን ለመሆን ማስመሰሏን ቀጥላ ሁሉም ሰው ሀሳቡ ወደ እሷ ነበረ። ታዲያ አንድ ቀን ሃኖዋ ክፍል ውስጥ እየተራመደች ሳታቂ አዲሷ ልጅ ሊፕስቲክ ትጥልባትና አንስታ ስትሰጣት ማመናጨቅ ትጀምራለች። ኤጄም ይህንን አይታ ፎቶ ትለቅና ተማሪዎቹ ሁሉ እንዴት አሁን እዚህ ጋር ቆመሽ ፎቶ ለመልቀቅ ቻልሽ ሲሉ በጥያቄ ያጣድፏታል። እሷም የምትለው ሲጠፋባት ቀድማ ተነስታ አሁን እንዲለቀቅ እንዳስተካከለችው ስትናገር ብዙም ባይሆን ለጊዜው ግን ያምኗታል። ሃኖዋ ኤጄ እንደዚህ ያደረገችው ልታግዛት እንደሆነ ስለገባት ምናልባትም የእውነት ጓደኞች ልንሆን እንደምንችል አስቤ ላናግርሽ ፈልጋለሁ ብላ ኤጄን ጓደኛሞች እንዲሆኑ ስትጠይቃት ኤጄ ግን ሃኖዋ ከቁንጅና ጋር ያላትን ቁርኝትና ታዋቂዋ ሴት ሆና ባታውቃት ኖሮ መቼም ሊቀራረቡ የማይችሉ እንደነበር ነግራት እምቢታዋን ትገልጽላታለች። በሌላ ቀን ኤጄ ስልኳ ይጠፋባትና እየፈለገችው አዲስ ፎቶ ታዋቂዋ ሴት መልቀቋን ሰምታ ፎቶውን ካየችው በኋላ ስልኳን የወሰደችባት አዲሷ ልጅ እንደሆነች ይገባታል። ኤጄም ወደ ጣራው ሄደው ስልኳን እንድትመልስላት ብትጠይቃትም አዲሷ ልጅ ግን አካውንቷን ለሷ አሳልፋ እንድትሰጣት በምላሹም ሚስጥሯን እንደምትጠብቅ ትነግራታለች። ኤጄ በድጋሚ ስልኳን እንድትመልስላት ስትጠይቃት በንዴት የኤጄን አንገት አንቃ ብዙ አስፈራርታት ኤጄን እንደደነገጠች ጥላት ትሄዳለች። እቤት ከሄደች በኋላ ልጅቷ ድጋሚ ፎቶ እንደለቀቀች ታስተውልና ኤጄ እንዴት አካውንቷን እንደምታስወጣት ታስባለች። አዲሷ ልጅ ስልኳን ስትበረብር ኤጄ ከሆን ጋር ያወራችውን ነገር ታገኝና ሌሎችም ነገሮች እያየች ፎቶዎችን መልቀቅ ቢሆንም አላማዋ ኤጄ ግን ከስልኳና ከአካውንቷ ፓስወርዷን በመቀየር ታስወጣታለች። ይህንም ስታይ ኤጄ ላይ ተንኮል ለመስራት ተወስንና በንጋታው አዲሷ ልጅ ሃኖዋ ጋር ሄዳ እንደ ጓደኛ ለመሆን መሞከሯ ቢያስገርማትም ሃኖዋ ግን አብራት ፎቶ ትነሳለች። ኤጄ በድጋሚ ጣራ ላይ ወስዳት ስልኳን እንድትሰጣት ስትጠይቃት አዲሷ ልጅ እንደለመደችው ኤጄ ላይ መሳለቅ ትጀምርና ይባስ ብላ ስለሆነም መቀለድ ስትጀምር ኤጄ ከቁጥጥር ውጪ ሆና አንገቷን አንቃት መቼም ስለሱ ሰው እንዲቀልድ እንደማትፈቅድና ስልኳንም እንድትሰጣት ታስፈራራታለች። ልጅቷ ግን እንኳን ልትፈራ ጭራሹኑ እየሳቀች ኤጄን ካስለቀቀቻት በኋላ ፓስወርዷን ማትሰጣት ከሆነ ስሟ እንደምታጠፋው ትናገራለች። ኤጄም ከአቅሟ በላይ ስለሆነባት ሀብታሙ ልጅ ጋር ትሄድና ስለ አዲሷ ልጅ ታሪክ ማጥናት ይጀምራሉ። ልጅቷም በገባችበት ትምህርት ቤት ሁሉ ሰዎችን የመተናኮል ልምድ እንዳላት ያያሉ። በሌላ ቀን ባልታሰበ ሁኔታ ሆወን ለዝግጅት መጥቶ ኤጄን ሲያያት ሰላም ሊላት እየሄደ አዲሷ ልጅ ኤጄ እና ሆወን ያወሩትን በስክሪን ላይ ማሳየት ትጀምራለች። በዚህም ሆን ሊያስቆማት ቢሞክርም ለኤጄ ልኮላት የነበረውን ቪዲዮ ማጫወት ትጀምራለች። ቪዲዮ ግን ምንም መጥፎ ነገር ስላልነበረው እቅዷ በመሳካት ፋንታ ራሷኑ እንድትጠላ ያደርጋታል። ልጅቷም ኤጄ እንድትጠላ ለማድረግ ታዋቂዋ ሴት እሷ እንደሆነች እየተናገረች የነበረ ቢሆንም ተማሪዎቹ ግን እምነታቸውን አተውበት ነበርና ሚሰማት ሰው አጣ ኤጄ ልትደበድባት እያለች ሳታስበው የቀድሞ ጓደኛዋ ውሃ ደፍታ ታዋርዳታለች። ምሽት ላይም ኤጄ ሌላኛው ማንነቷን የያዘውን ፖስተር ቀዳዳ ስትጥለው ሆወን
ኦወን መጥቶ ካነሳው በኋላ አንገት ሐብል እያደረገላት እንደሚወዳት ነግሯት ይስማታል። በተመሳሳይ ሁኔታም ሀብታሙ ልጅና የቀድሞ ፍቅረኛው ከተነጋገሩ በኋላ አብረው በፍቅር ይመለሳሉ። ኤጄ ከብዙ ድፍረት በኋላ የተጽዕኖ ፈጣሪዋን ማንነት ትታ ሜካፓን ሁሉ አወላልቃ በራሷ መልክ ፎቶ ተነስታ ትለቃለች። ይህን ስታረግ ከጨለማ ወደ ብርሃን እየተሻገረች እንደሆነና ምንም ቢሆን በፍርሃትና በሰው ማንነት መደበቅ እንደማያዛልቅ ከፎቶ ጋር አብራ ትናገራለች። ፊልሙም የሚያስተምረን በየትኛውም አጋጣሚና ሁኔታ ራሳችንን እንደመሆን ያለ ቁም ነገር እንደሌለ ነው።